ሄሎ እንዴት ናችሁ? ዛሬ ደግሞ ስለ ኢንቨስትመንት ነው የማወራችሁ። አዲስ ነገር አይደለም። አክቹዋሊ ኢትስ አን ኢንቨስትመንት ግን ያው አዘር ቶፒክ ወይ ደግሞ የተለየ ቶፒክ ተመሳሳይ ኮንቴክስት፣ ምክንያቱም ጉዳዩ የሚያልቅም አይደለም፣ ደግሞ ኢንተረስቲንግ ነው፣ ደግሞ በየዕለቱ የሚደረግ ነገር ነው። just it's like the air we breathe። ስለዚህ በዚህ ዙሪያ ውስጥ ሁሌ በተለያየ ጉዳይ ብናወራ ዴይ ቱ ዴይ ነው። በቃ ቁርስ ለመብላት we invest, we buy something and we sell something። አንዱ ይሸጣል፣ አንዱ ይገዛል። ስለዚህ at the end of the day we all are investing። እና ለዛ ነው ዛሬ ምንድነው ከኢንቨስትመንት ጋር ተያይዞ ለምንድነው ኢንቨስትመንትን ወር ደግሞ የገንዘብን የካፒታል አቅም ከእለታዊ የኛን ከሰውነታችን አካል ጋር ላያይዘው ፈልጋለሁ። which is ለምሳሌ አንድ የሰው እንደ ኦርጋኒዝም ኦርጋናይዝድ የሆኑ ኦርጋኖች ኦርጋን ሲስተም አይደል ኦርጋኒዝም የሚባልበት ምክንያት እና እነዚህ ኦርጋናይዝድ የሆኑ ኦርጋኖች ራሳቸውን የቻሉ ናቸው። እንደገና ደግሞ በየብቻቸው መሆን አይችሉም፣ ኢንተግሬትድ ናቸው። ስለዚህ በዚህ ሁሉ ነገር ግን they need ኢነርጂ ይፈልጋሉ። ኢነርጂው ደግሞ ሁሌ እንዲኖሩ እርስ በራሳቸው ኮሚኒኬት እንዲያደርጉና እኛን እንደ ኦርጋኒዝም ያንን ሰው እንዲኖር ያግዙታል። እና አንደኛው ምንድነው ኢነርጂ ብዙ ጊዜ ካርቦሃይድሬት ነው ምንጩ። ይሄ ካርቦሃይድሬት ምንጭ ወዲያውኑ ነው አገልግሎት ላይ የሚውለው። ካርቦሃይድሬት ኢሚዲየት ሶርስ ኦፍ ኢነርጂ ነው። እና if there is excess carbohydrate ወደ ግላይኮጅን ወደሚባል ስቴት ይቀየራል። that means በቃ ለምሳሌ እናንተ ከፒቲ ካሻችሁ ወደ ከከረንትሊ ከምትጠቀሙት ከረኒንግ ከሚያደርገው ከከረንት ካሽ ፍሎዋችሁ ፒቲ ካሽ ይቀመጣል፣ ሪዘርቭድ ይሆናል ማለት ነው። እና ይሄ ሃይድሮጅን ወደ ግላይኮጅን ከተቀየረ በኋላ ግላይኮጅን ደግሞ ኤክሰስ ሲመጣ it's gonna be stored as a fat፣ እንደ ፋት ሆኖ ይቀመጣል። that means ከፒቲ ካሽ ወደ ከካሸሩ ወደ ይሄዳል ማለት ነው፣ ወደ ስቶሬጁ ይሄዳል። ብር ቢሆን ወር ካሽ ቢሆን ወደ ስቶርድ ሞር በልኪ የሆነ ሲመጣ ማለት ነው። እና ብዙ ጊዜ ፋት ኢሚዲየት ሶርስ አይደለም፣ ብዙ ፕሮሰሶችን ያልፋል፣ ሪዘርቭ ነውና ሞር በተረፈ ቁጥር ያንን ሰው አደጋ ላይ ሊጥለው ይችላል። ስለዚህ the same thing ካሽ ፍሎው immediately ፍሎው ሲያደርግ ሶርስ ኦፍ ኢነርጂ ነው፣ immediate source of energy ነው። if you have reserved ደግሞ ትፈልጋላችሁ like glycogen reserve capital ምናምን ደግሞ ለብቻው ታስቀምጣላችሁ and then that reserve over ይሄ ምንድነው ፍሎ የሚያደርገው ነገር ሜክ እያደረገ ሲመጣ ፕሮፊቱን ወደ ሪዘርቭ ሲመጣ ትራንስፈር ታደርጉታላችሁ። ያን ትራንስፈር ደግሞ እንደገና ከፒቲ ካሽ ኦቨር ሲመጣ ደግሞ ካዝና ውስጥ መቀመጥ የለበትም። so you transfer it to deposit ይደረጋልና ሎክ ይደረጋል፣ ፕሮፊት ነው ማለት ነው። ስለዚህ ሞር ይሄ ፕሮፊት እየመጣ በልክ ሲሆን ድርጅቱን መልሶ የሚወጣው እንትን ሪስክ እየሆነ ይመጣል ማለት ነው። ለምን ዲፖዚትድ ሆኗል፣ ረና አያረግም። ስለዚህ ካሽ በባህሪው ደግሞ ለኢንፍሌሽን በጣም የተጋለጠ ነው፣ ሊኩዊድ ነው። ስለዚህ በካሽ በሰነድ መንገድ ሲቀመጥ አደገኛ ይሆናል። ስለዚህ ወይ በራሳችሁ ሲስተም ወይ በሌላ ሲስተም ውስጥ አስገብታችሁ ልትሰሩት ይገባል ማለት ነው። ሞር ፋቲ የሆኑ ሰዎች እንደልባቸው መንቀሳቀስ አይችሉም። እንደልባቸው የደም ዝውውራቸው በሙሉ በፋት እየተዘጋ ይመጣና ለደም ግፊት ወይ ደግሞ ለተለያዩ ህመሞች ይጋለጣሉ። ሰውነታቸው በሙሉ ያን ትርፍ ኤክሰስ ነገር ሌላ ቦታ ላይ ስለማያስቀምጠው ስፔስ እየፈለገ የደም ቨዝላቸው ውስጥ የነርቭ ሲስተማቸው ውስጥ ጭንቅላታቸው ውስጥ ያሉ የደም መስመሮች በሙሉ እየጠበቡ ፋት እየተሸከሙ ስለሚመጡ አደጋ እየሆነ ይመጣል። እንደገና ደግሞ ፋቱ በራሱ ቶክሲክ ሰብስታንሶችን አኩሙሌት እያደረገ ከዛ ወደ ካንሰር የማድረግ እድሉ በጣም ሰፊ ነው ማለት ነው። እና ፍሎ ሲያደርግ ግን ፒውር ነው። ስለዚህ ኢሚዲየትሊ ዲፖዚታችሁ ላይ በልክ እያደረገ ሲመጣ it should be reinvested ሌላ ሳይክል ላይ እናንተ ማትችሉት ከሆነ ሌላ ፕሮጀክት ላይ ኢንቨስት ይደረጋል፣ or ደግሞ ሌላ ፕሮጀክት ክሬት አድርጉና ረን እንዲያደርግ ይደረጋል። ስለዚህ ኤክሰስ የሆነ በዲፖዚት መልክ የተቀመጠ ካሽ is dangerous for you።
ኢቭን እንደ ግለሰብ እንኳን ስታስቀምጡት ሪዘርቭድ የሆናችሁ ይመስላችኋል። ለምሳሌ ካሽ በጣም ብዙ ያስቀመጣችሁ ሰዎች የዛሬ 1 ዓመት በፊት በብዙ ፐርሰንት ከስራችኋል። 15 ሚሊዮን የነበረው ሰውዬ ጀስት ኦልሬዲ ሾቋል። ወደ 5 ሚሊዮን አካባቢ ነው የገባው። ቫልዩ ፌስ ቫልዩ 15 ነው፣ ግን ባይንግ ፓወሩ ግን በጣም ታች ነው የተሽቆለቆለው ማለት ነው። ዶላር ኖርማሊ ከ40 ብር ከ50 ብር ወደ 60 ምናምን ብር ሲገባ እና ወደ 100 ምናምን ብር ሲገባ ማለት ነው። ስለዚህ ያንን ዲፈረንስ አሴት ቢሆን ኖሮ